ሕልማዊ ጉዞ አቤል ክፍሉ ውስጥ ባለው ጠረጴዛ ላይ የተከመሩትን ደብተሮችና መጽሐፍት በድካም ዓይን ተመለከተ። የዕለት ተዕለት የትምህርትና የሥራ ጫና አእምሮውን አዝሎታል። ዛሬም ያው፣ ነገም ያው። ከዚህ ዑደት መውጫ ቢኖር ኖሮ፣ ሲል በዝግታ አጉተመተመ። መብራቱን አጥፍቶ አልጋው ላይ ጋደም እንዳለ፣ የከተማው ጩኸት እየራቀና የክፍሉ ግድግዳዎች እየሟሟ የሚሄዱ መሰለው። ዓይኑን ሲከፍት ግን የነበረው መኝታ ቤቱ ውስጥ አልነበረም። ወለሉ ከጠራ ብርጭቆ በተሰራ፣ በዙሪያው ነጭ ደመናዎች በዝግታ በሚንሸራተቱበት ማለቂያ የሌለው ሰፊ ሜዳ ላይ ቆሟል። የለበሰው የድካም ልብስ ተቀይሮ በንጹህ ነጭ ልብስ ተተክቷል። ሰውነቱ እንደ ላባ ቀሏል። ከፊቱ ምንም ደጋፊ የሌለው፣ በራሱ የቆመ አንድ ትልቅና ጥንታዊ የእንጨት በር ተመለከተ። በሩ ላይ "የማይቻለውን እመን" የሚል ጽሑፍ በደማቅ ቀለም ተጽፏል። አቤል በሩን ከፍቶ ሲገባ ወደ ጨለማ ሳይሆን ወደ ከዋክብት የተሞላ ዋሻ ውስጥ ዘለቀ። በዋሻው ግድግዳ ላይ የሚንቀሳቀሱ ስዕሎች ይታያሉ። እነዚህ ስዕሎች አቤል በልጅነቱ የሳላቸው፣ ለሰው ያላሳያቸው ድንቅ የፈጠራ ሥራዎቹ ነበሩ። በድንገት አንድ ረጋ ያለ ድምፅ ከየት እንደመጣ ሳይታወቅ አስተጋባ። "አቤል፣ ፍርሃትህ ነው ወይስ ፍላጎትህ የሚበልጠው? እዚህ ያሉት ነገሮች ሁሉ ያንተ ናቸው፣ ግን ለምን ደበቅካቸው?" አቤል በድንጋጤና በመገረም ስዕሎቹን ለመንካት እጁን ሲዘረጋ፣ የሳላቸው ወፎች ከግድግዳው ተላቀው በክንፋቸው ብርሃን እየረጩ በዙሪያው መብረር ጀመሩ። በቅጽበት አካባቢው ተቀየረና ራሱን በአንድ በጣም ረጅም ተራራ ጫፍ ላይ አገኘው። ከግርጌው የሚታየው ዓለም በደማቅ ቀለማትና በተስፋ የተሞላች ናት። "መብረር እችላለሁ! ምንም የሚያግደኝ ነገር የለም!" ሲል በደስታ ጮኸ። ነገር ግን ተራራው መናወጥ ጀመረ። ያ ድምፅ እንደገና መጣ። "ይህ ሕልም ብቻ እንዲሆን አትፍቀድ! እውነተኛው ጉዞ የሚጀምረው ስትነቃ ነው" አለው። አቤል በድንገት ከእንቅልፉ ሲነቃ ንጋት ሆኗል። ትንፋሹ ፈጥኗል። ነገር ግን እንደ ወትሮ ድካም ሳይሆን በውስጡ ትልቅ ኃይል ተሰማው። ብድግ ብሎ ወደ ጠረጴዛው አመራ። አንድ ነጭ ወረቀት አወጣና በሕልሙ ያየውን በር መሳል ጀመረ። ፊቱ ላይ ትልቅ ፈገግታ እየተሳለ፣ "ጉዞው አሁን ይጀምራል" ሲል ለራሱ ቃል ገባ።